እነዚህ ሌቦችን ነው የተናገርኩት ያለሁት አሁን ደግሞ 1888 ሆና መጣች አቤት አዎ ተለዋውጡ ትንሽ ለወጥ እያላችሁ ራሳችሁን ድስ እያደረጋችሁ አሁን እናንተ ሰላም ናችሁ አይደል አሁን ጻቡኛ ጋር ነው ያለው አይደል ጭቅጭቁ እንትን ጨምሩበት እሳት ሚጥሚጣ ምናምን ጨምሩበት ጎበዞች ኦኬ ጨምሩበት anyway ያለሰ ከዘመዱ አህያ ካመዱ ይባላል አልሰማህም ለማንኛውም ከትንሽ ደቂቃ በኋላ ዜና ልትሰሚ ትችያለሽ አዳሜና ጥሩ ዜና ትሰሚያለሽ እኔ ራሳችሁን አይዞ በሉ እኔ የተናገርኳት ነገር ነው ጠብ እንደማትል ነው የምነግርሽ ካለ ያለው ጀግናው አጫሉ ይባላል ካለ ያለው ዝናሽ እንደነሽ ናውል ገባኝ እኔን የሚያገባኝ ነገር የለም ያ ስለማንም ማውራት አይደለም የምሰራ እንጂ በስራ እንጂ በማውራት ነው ያላምነው ኪያኮ እንዴነሽልኝ ማየ አፋሽ እኔ ልንገራችሁ እግዚአብሔር ራሴውን እንደዚህ ድብ እንዲየመታ እንደዚህ ያለብኝ ነው ግን ሁላችሁ ፈቀቅ ሁሉሽንም ልክ ነው ማስገባሽ ኮሮና ችግር አለው ይወደቀ መሆኑ ወድቆ አይቀርም መታመም አለ መዳንም አለ ነፍስ አመት ኖሪልኝ ቴንክ ዩ ማማዬ ግን ትሞቻለሽ ሰላም የሚሰጥ ስራ ሰርቼ ነው የምሞተው እንዳንቺ አርቼው አይደለም ኦኬ እኔ ህዝቤን አንቀቼ ሲያጠፋ ልክልኩ ተናግሮት ያ እሱ ከመጋፈጡ በፊት እኔ ፍለሽት መሞትለት ህዝብ ነው ያለኝ አላማ ነው ያለኝ ዱዝ በልናንተ ታክሽን እኔ ከአህያ ጋር ወሬ የለኝም አህያ ነው ገባሽ እንደ አህያ ነው Oh my god. ለማንኛውም ተመልሼ እመጣለሁ አይዞህ አሁን ቻርጅ ስለሌለኝ ነው ይሄንን ፊት ይዘሽ ቆንጆ ፊት ነው አንቺ መልሶን እንደዚህ አይነት ፊት ያርሽው ትጅ ጉራጌናት ምን ችግር አለበት ዋናው አስተሳሰብ የኦሮሞ ይሁን እንጂ እኛ አመለካከቴ የኦሮሞ ነገርኩሽ እኮ ሰዋዊነት ነው የማምነው በሰዋዊነት ያምናለሁ ሰው ነኝ ይሄ አጉል በብሔር ውስጥ ተወሽቆ ቻርጅ የለኝም አብዲኮ ቻርጅ የለውም ማለት ቻርጅ የለም እዚህ ቤት ቻርጅ የለም ሳሎን ቤት ቻርጅ የለም ማን ምን ያቃጥለኛል አይዞሽ ወይ ነገ ጠዋት ወይ ተነገ ወዲያ ጠዋት ጥሩ ዜና ስለሰምተሽ ያው ያ ነገ ደግሞ እኔ ስለምትበይኝ እኔ ከኦሮሞ ነኝ ኦሮሞ ሲዝርክር ከኦሮሞ መሰልክሽ እንዴ ዝናሽ አርጋለሁ ቀን ሙሉ ታኝቼ ነው ያልኩትኝ አርጋለሁ ግን ሊነገራቸው የሚገቡ አንዳንድ አህዮች ስላሉ
ለእሷ ልንገራት ብዬ ነው። ለዚያም ደግሞ መልካም ዜና ስላለን ተመስገን። ስድቡ ቀነሰ። አያችሁ? ይሄው ተመልከቱ። ቀነሰ ስትነቁባቸው አብረሽ ገበርኩ ጌታዬ። የፈጠረ አምላክ ነው የሚመስለኝ ነገር። ቻርጅ ስሞላ ተመልሼ እመጣለሁ። ኦኬ። እኔ ለአህያ መልስ አልሰጥም። እኔ መልስ የምሰጠው ለማን መሰለሽ? ቤዛ እኮ እንትኑ ተዘግቶ ነበረ የሚሸጥበት ማለት ነው። እና መግዛት አልቻልኩኝም። ጀርመን HIV ሰጠሽ። ይሄ ችግር የለም። HIV ይዞ ተሸክሞ መኖር እኮ አለ። ግን እንዳንተ ደደብ ሆኖ ደግሞ ምንም ሳያውቁ መኖር ደግሞ በጣም ይደብራል። ደደብ ሆኖ መኖር እንዳንተ ማለት ነው። ይሄን ያንተ ጉንፋን ቢይዝ ራሱ ፊትን አትታጠብም። እኔ ግን አየህ እንደዚህ እንኳን እያመመኝ ራሴን ጠብቄ ስነጠብቄ እንደዚህ ትታይ ለብሼ አስታማለሁ። ራሴን ሽክ አድርጌ ማለት ነው ብዬ ማለት ነው። ሳቢያች እንደማንን አፍሩም እኮ ደግሞ እኮ እግዚአብሔርን እኮ አንዳንድ ጊዜ እኮ ዜናውን ስታዳምጡ ኢህአዲግ ይሄንን ሁላ ፎቆች ሰርቶ ይላል። ዘርፎ እኮ ሰርቶ እኮ ነው። ዘርፎ ሰርቶ ጥሎት ሄደ፣ ፈረጠጠ። ዘርፎ ለራሱ እኖራለሁ ብሎ ሊኖር ነው። ትግራይና ኦሮሚያ ሊያረጓት ነበር። ገብረ ተንሳይ፣ ገብረ መስቀል፣ ገብረ እግዚአብሔር ዛሬ ስታሊን እንዳለ እኮ እንዳለ የፊንፊኔ ፎቅ በሙሉ እኮ በእነ ገብረ እግዚአብሔር የሆነ እንትን ነበር። ኮንዶሚኒየም ቤት ገብረ እግዚአብሔር ኮንዶሚኒየም ቤት ኃይለ ሚካኤል እንዳለ በቃ በእነ አብዚ ቁልጭ ሌላውስ ተመልካች በገዛ ሀገሩ በገዛ መሬቱ። እናንተ እኮ ደረቆች ናችሁ። እግዚአብሔር ምስክሬ እኮ ነው። እናንተ ኧረ በኢየሱስ ስም ቴፔሌስ ግን ምን ያደርጋል? አጋድሞ ቁጭ አደረገሽ እኮ አይንሽ እያየ ሬሳሽን ዘረጋልሽ። ደግና ነው ሰውዬ አይንሽ እያየ ይሄንን የዛውላ ወጣት እንባ ደግሞ ዛሬ ምን ትላለች? ዲሞክራሲ ሰጠናችሁ ሀስ እንድሻለን ደግሞ ምድረን ሾርት ሜሞሪያል እንድሻት ኢህአዴግማ ቴፔሌፍማ እኮ 27 ዓመት ዲሞክራሲ ሽንትሽን ያጠጣሽ ዛሬ ጠጣሽ። አንቺ ሽንትሽን አጠጣሽ። ህዝቡ ደግሞ አሩን አራብሽ። መቼስ አታፍሩ። ለህዝባችሁ አታዝኑ። ለህዝባችሁ ምንም ተረሳኩ። ያ ሁላ በቃ አሁን ደግሞ ሰላም አሁን ዜናቸው በሙሉ ስለ ትግራይ ድርቅ ምናምን እኮ አይደለም። ቁጭ ብሎ ያስፈልም ያመጣና አብይ ለአማራ እንዲህ ብሎ አማራ ለአብይ እንዲህ ብሎ መቼ የእናንተን ረሃብ ጨረሳችሁት እንዴ? ከጦርነቱ በኋላ ትግራይ ምን እንደሚያስፈልጋት የትግራይ ህዝብ ምን የእናንተን እንዲያውም የሚሰሩት እና አቤል ናቸው። ያ ምን እንደሚያስፈልጋችሁ ምን አሁን ጨረሳችሁ። አብይ ያንን ዘንዶን ለቀባቸዋል። አይውሸት ምንም አይለቀቅም። ምንም እሱ እንዳንተ እንትን አይደለም። ያ ምንም ቢሆን አብረው ታግለው የመጡ ናቸው። ዝም ብላ እንትን አትበል፣ አትፎጭር። አብረህ ስታሻቸው የነበረው እነሱ አይጣሉም። ለጊዜው ነው። አሁን ይታረቁና እንጂ አብይ
ከትግሬ ጋር አማራን አይነካም። እኔ ቃል እገባለሁ። እንደ አማራችሁ እንደ ጎመጃችሁ ወይ እንዳላችሁ ተቃራላችሁ። በቃ እንዴ መቼ ሆነ የኦሮሞና የአማራ ጦርነትና መቼ የማይጣለም አማራና ኦሮሞ ማለት ጦርነት አያነሳም። እንዲሁ ነው የሚጣላው። በቃ ይናፍቃል። ድሮ ያልተጣላውን ይጣላል እንዴ እንደዛ ስታፎክታቸው ምን ሆነሃል? እንዲሁ ይጨቃጨቃሉ። እንዲሁ ሆነ እንዲሁ ሰላም ይከበራል። እንዲሁ እየተጨቃጨቀ ይኖራል እንዴ ምን አጎት ነው? ምን እንደናንተ ገብቶ አጨፈጨፈን? እንደናንተ 27 ዓመት አልመራን አማራ ያ የሚኒሊክ ነገር ሚኒሊክ ነው። ምንድነው ከአማራ እኔ እኮ አንዳንዴ ማስተሳሰበው እኮ ከአማራ ህዝብ ጋር ምንድነው የሚያጣላን? ወይም ከአማራ መሪዎች ጋር ምንድነው የሚያጣላን? እስቲ ንገረን። ምንድነው የሚያጣላን? ኦሮሚያን የሚመራው ሽመልስ ባሁን አማራን የሚመራው እንትና ጎጃሜው ሰውዬ እኔ ልዘዛችሁ ነው የምላችሁ የለም። አንድና አንድ ህገ ወጥ የሆኑ ነገሮች አሉ። እነሱ ይስተካከላሉ። ያ አለቅ እነሱ ነገሮችን በሐሳብ የተፈናቀለ የሚባል በቃ ህገ ወጥ ነው። ሁላችንም እንመን ህገ ወጥ ነው። በጊዜው ደግሞ ከተቻለ ለነሱ የሚሆን ፎቅ የሆኑ ነገሮች እዛው ባሉበት አካባቢ ወይንም ደግሞ ቢኖር ገንዘቡ ቢኖር የሆኑ ተቀጣጣይ ፎቆች ላይ ቀላል ነው ተሰርቶ ቢገቡ ቢሆን ነው። ግን ችግሩ የገንዘብ ችግር አለ። ይሄ መሬቱን ከሚይዙት ይልቅ አንዳንድ አፓርትመንቶች ላይ ምናምን ተሰርቶ ቢገቡ ምንም ችግር የለውም። ግን ህገ ወጥ ነው። ሌላ አማራና ኦሮሞን ጦርነት የሚያስነሳው ወልቃይት ነው አይደለም፣ ፊንፊኔ ነው አይደለም። ያምኑበታል እነሱ ዘለው ይውላችሁ። ይሄ ህልም ነው ነገርኳችሁ፣ ህልም ነው። ይሄ የምትሰሩት ልክ አሁን እናንተ የምትፈልጉት እኛ ላይ አማራው እንደለኮሰው በሙሉ እኛ እነሱ ላይ ለኮስ ከሆነ ይሄንን ችግር ከፈጠረ አብይ ሞኝ ነው። ደግሞ ድንገሮች 100% አይፈጥረው። እነሱ ማያረጉትም ምክንያቱም ስንት ጠላት አለባቸው። ኦኬ ይሄ ነው የሚኒሊክ ጉዳይ በአመት አንድ የሚመጣ ችግር ነው፣ ይፈታል። አለቅ ቀጣለ ባሉ የለም ጦርነት ተናጃፍና ህዝብህና አንድ ሰው የሚሸጥ በትክክለኛ ጻፊ ነህና ህዝብና እኔ እና ከኔ አይደለም ከናንተ ጋር መሶቢሽ እንደምለው ነው ወይ ያውላ መሳሪያ ሲገባ ምን እንደተቀረጨ ከአማራ ጋር ጦርነት ሊጀምር ነው እንዴ? ያ መሳሪያ ተወንጭፎ የሚሄደው ወደ 6000 ምናምን ኪሎ ጎረቤት ነን፣ አብረን አድገናል። ድንበርና ድንበር ያገናኘናል። ጦርነት የለም። እንዲሁም አልተቻለም። በድርቆሽን ምንድነው በግጦሽና በምን ራሱ እየተነካኩት እዛና እዛ የሚሞተው ሰው አልተቻለም። እንኳንስ ጦርነት ከፍተው አይደለም። ለምን ጦርነት ከፍተው ደመቀ ምክትል ሚኒስቴር አቤት ጠቅላይ ሚኒስቴር